ምን ሆነሃል አንተ? ምን ምንድነው? አያ ተክፈችው ለምን እንዲሁ ነው በቃ ተው። የታለ ሀሴጣን? ምንድነው? ይኸው ልጅሽ ልጅ እንደበደበዋ። ወይኔማ የገደለችኝ ወይኔ ያለቀልኝ በቃ። የኔ ልጅ አንቺ ልጅ ደበደበ? አዎ ባይኔ በብረቱ እያየሁት። በቃ ታዲያ ምንድነው? ልጆች አይደሉ እንዴ? ልጅ ደግሞ ይጣላል። ምን ደበደበው እኮ ነው እያልኩሽ ያለሁት። ታዲያ እዚህ የመጣሽው ልትደበድቢው ነው? አዋ ታዲያ ይኸው እስኪ ልጄ ይኸውልሽ፣ ልጄን ራሴ ቀጠዋለሁ። ሌላ ሰው ግን ማንም ሊነኩ አይችልም። ምን ማየረን እየተከራከረች ነው። ታዲያ ልጄን ደብድቦት ዝም ብዬ ልሄድልሽ ነው? ሌላ ዱላ እንዲከተለሽ ካልፈለግሽ አዎ እናትና ልጅ አንድ ናቸዋ። ባሌ ሲመጣ ነግሯለሁ ይመጣልሻል። ወይ እንደውም ኮይ ነበር ጥዱ አፈር ከደም ያበላልሻለሁ። ሰጋቱራ ሁላ እማዬ እንዴት እንዴ በለው። በዚህ አይነትማ ማንንም አይነካኝም። እሱ ብቻ አይደለም ደግሞ አንቺም ነው ቆመች ታያለሽ። ሴትዮ ባሌን አላወቅሽም መሰለኝ። ኮማንደር እኮ ነው። ድንቄም ኮማንደር ያን እንደሚያከል ቦርጭ ይዞ። ዝም በይ በቃ አንቺ። ኧረ አንቺው ዝም በይ። ቤቴ ድረስ መተሽ ዝም በይ። ለማንኛውም ከሰማሽ ስሚ፣ ልጅሽ ልጄ ጋር ድጋሚ ድርሽ እንዳይ። ቢደርስስ ምን ልታመጪ? እንደውም ምን ነው የምመታው? ተናግሬያለሁ። እንግዲህ አልተሰማኝም። ተናግሬያለሁ። ናንተ አልተሰማኝም። ወዮልሽ አልተሰማኝም በለው። እማዬ አንጀቴን ያራስሽው አበደች እኮ። አንተ ቆሻሻ በተከበርኩበት ሰፈር ምንድነው? በሰላም በኖርኩበት ሰፈር ከጎረቤት እያጣላ ታላሽ ይልኛል እንዴ? በይ ዋጣ አርጋት አንተ አሰዳ። እማዬ አቤት። አሁን እኮ ጓደኛዬ ደውሎ እሁድ ልደቱን ያከብራልና እኔንም ና አለኝ። ጎሽ ሂዳ በቃ ግን በጊዜ ወደ ቤት። እሱ አይደለም ችግሩ፣ ያው ሁሉም ልብሶች የቆዩ ናቸው። እናማ ልብስ ግዢልኝ። ሂዳ ተቆሻሻ። አረ ልጁ እንዴት የተበላሸው? ለሌላ ሰው ልደት ልብስ ግዢልኝ። አረ እማዬ በእናትሽ ዞር በልልኝ አንተ ልጅ ከፍቴ። እሺ በፈጣሪ ዞር በልልኝ። አረ እማዬ ስሞትልሽ። ዞር በልልኝ አንተ የደላህ። ለሰው ልደት ለራሱ ቢሆን እሺ። ትሽ ሲጀመር እዚህ ቤት ለኔ አንድ ነገር ተደርጎልኝ አያውቅም። ቆይ አሁን ይኸው ያለኝን ልብስ ለብሼ ስሄድ ቤተሰቡም ሁሉም ሰው እንደ ዱርዬ ነው የሚሄድ። ምን ለምን ሲባል ነው እንደ ዱርዬ የሚያው? ልብሴ ነዋ እንዳለ እኮ ጉልበት የተቀደደ ነው። ሁሉም ሰው በቃ የበቀሉ ልጅ ዱርዬ ነው የሚሉት። አከነሽና በቀሉ የኔ በቀሉ ልጅ ዱርዬ። ተነሳ አዘጋጅ፣ ልብስ ልንገዛ እንሄዳለን። እሺ በሉ ትችላለህ ዝራ። ግን ለጓደኛዬም ስጦታ ብንገዛ? አይ እሱን እንኳን አልችልም፣ ብር የለኝም። እሺ መቼም የበቀሉ ቤተሰብ ደሃ ናቸው። ልጁ ባዶ እጁን መጣ ነው የሚሉት። ይሁን። አረ ወይኔ አንተ፣ እኔ ከሰው በላይ አድርጌ አይደል ያሳደኩ? አዎ እሱማ ግን ሰው ይሃ አይታየውም። ችግር የለው። እንደው ማንም ሰው አይቶት የማያውቀው ስጦታ ነው ይዘህ የምትሄደው። አዎ እሺ ቆይ እንደውም ይሄ ብቻማ አይደለም። ሄለው ይኸው አንተ ሌላውን ታያለህ። ልጅ የደሃ ልጅ ተብሎ ስም ተሰጥቶታል። ስለ አንተ አላውቅም። እኔ ግን የበቀሉ ቤተሰብ ተቸገረ ሲባል መስማት አልፈልግም። እናማ አሁን ለዚህ ልጅ ባጃጅ ወይ መኪና ነገር ይገዛለት። ባንበላ ስንራባ ስሜም አይጠፋም። አረ እማዬ አያስፈልግም። ዝም በል አንተ። በቃ ሌሎች ነገሮችንም እያየን እንጨምራለን። እንዴ አንቺ እያለሽ ነው እንደሚደብረኝ። ምን አባ ፈለክ ደግሞ? ስልክሽን ስጪኝ እስኪ። ኧረ እባክህ ሂድ ወደዛ። ምን ችግር አለው እባክሽ? እኔ ቻርጀር ስለዘጋብኝ ነው። አልሰጥህም። ኧረ አንቺ እንደዚህ አትሁኝ። የኔን ስልክ በፈለግሽበት ሰዓት አይደል እንደምትወስጂው? ውሽ እንካየው። እሺ ግን ያው አንድ ነገር እንዳትጎረጉር እባክሽ። ቲክቶክ ነው የማየው። እንደዛ ከሆነ እንካ። ምንድነው የምትይኝ? በስመ አብ አንቺ እኔ አላታምኚኝም ማለት ነው። ሰላም ድሪም ቦንዶች ነን። ዛሬ ደግሞ እኚህን የመሳሰሉ ቀሚሶች እንደምን አላችሁ ሴቶችዬ? ሃይ አይዋት ደግሞ የዛሬዋን ፀሐይ ደስ አትልም? ቀኑም ደስ ይላል። አናዘር ዴይ ኦፍ ከወንዶች ነፃ የምንወጣበት፣ አናዘር ዴይ ኦፍ ሽንፈትን እምቢ የምንልበት። እናንተ የምስራች ልነግራችሁ ነው። ምስር ቢያትሉኝም ውሻዬ እኮ ተሻላት። በጣም ይቅርታ ኢንቦክስ ላይም ብዙ ሰዎች ስትጨነቁ ነበረ። ግን እንኳን ደስ አላችሁ፣ እንኳን ደስ አለን። ውሻዬ ማቃሩ ትቷታል። ምንድነው ቆይ የሚመጣልሽ? ምንድነው? ምን አየህ? አንዷ ነቻ ውሻዬ ተሽሏታል እንኳን ደስ አላችሁ ብላን ትላለች። የምር የሄርሜላ ውሻ ተሻላት እንዴ? ምን? እስኪ አንተው አራንኪ ወደዛው ሰጪ። እዝራ 6 ሰዓት ሊሆን ነው። እስኪ ቡና ካቀራሩ። እሺ ቆይ አንዴ ማያ አንዴው ነገር እያረኩ ነው። እሺ 6 ሰዓት ሳይሆን ቶሎ አቀራርብልኝ። ማለት 6 ሰዓት መሆኑ ለምን አስፈለገ? አይ ምንም እንዲሁ ነው። እማዬ ግን ቡና ሱስ የለብኝም ትያለሽ እንጂ በጣም ነው ያለብሽ። እኔ ኧረ እኔ ቀን ለመክፈያ ነው እንጂ ይሄ ባልጠጣስ እንዴ ምን ቢቀርስ? እሺ እንደዛ ከሆነ እስኪ 1 ሰዓት ተሳልፊና 7 ሰዓት ጠጪ። 1 ሰዓት? ኧረ እኔ ባልጠጣስ ትንቅር ብሎ ቢቀር። እስቲ እናያለን። እሺ ስንት ሰዓት ነው አሁን? 5 ሰዓት ከ59 ነው። በቃ 6 ሰዓት ነው። በቃ አሳይሃለሁ አሁን 6 ሰዓት አልሆነ? አይ አልሆነም። አሁን 6 ሰዓት ሆነ። ይሁና ታዲያ ምን ይመጣል?
እኔ በቀሉ ላይ እንደሆነ ምንም ጠብ የሚል ነገር የለም። ወይ ምንም ይመጣ ነገር የለም። አስካ ምንም ይመጣ ነገር የለም። እማዬ ይሄ ነገር ይቅር በቃ ላቀራርብልሽ። አረፍ ምን ይከብዳታል ብለህ ነው ወይ? አይ አይደለም። በቃ ታዲያ በቃ ምን ይመጣ? እማዬ በቃ አምኜሻለሁ። ሱስ የለብሽም። ላቀራርብልሽ ቡናው ነው። እረፍ። አሳይሃለሁ። እንዴ ቤት ውስጥ ሰው ምን ያደርጋል? አረ ምንም የለም። አረ እባክህ ከሶፋዬ ላይ ተነሳ፣ ታርቀዋለህ። በቀሉ ቡና አልደረሰም። ቡና አንተ ረፍዷል እኮ አትወጣም እንዴ? የወጣው በቃ ዛሬ ደግሞ በጊዜ ልመጣ እችላለሁ። እሺ እፍ እንደ ገለባ ልምት እንደ ላባ እልም እንደ ደራሽ ውስጥ እንደ ነፋስ ከተራራ ጫፍ ላይ እንደ ወርወሩት እልም ጥልት ይላል ልብህ እንደ ነዱት እፍ እንደ ገለባ ልምት እንደ ላባ እልም እንደ ደራሽ ውስጥ እንደ ነፋስ ከተራራ ጫፍ ላይ እንደ ወይ ይሄን ዘፈን እንዴት እንደምወደው እኔ ራሱ የዶኒ እኮ ነው። እማዬ አቤት። እማዬ ልወጣ ነው በቃ። ቆየት ነው ልሄድ ነው የምትይው? እዚሁ ጓደኞቼ ጋር ነው። ቻው በቃ። ሰላም ለዚህ ቤት። ሰላም። ውይ ጋሻ እየለበስ ስንት ጊዜያችን ተገናኘን። ሲቀመጡ ይግቡ። እሺ ስንት ጊዜ ነው ቤትሽን መጥቻ ያለው እያልኩ ዛሬ ከልጄ ጋር መጣሁ። ሰላም። ውይ የኔ ልጅ አንተ አንድ ፍሬ ልጅ ነበር እኮ። አዎ። እንዴት ነህ? ደህና። ጎሽ። ታዲያ አየለ እንዴት ነህ? ደህና ነኝ። እንደውም አሁን አዲስ የሥራ ቦታ ማስቸገረኝ፣ ለቤቴ ቅርብ ነው። ጥሩ። ባለቤትህስ እንዴት ነች? አሪፍ። ሚጣ የምሄድበት አለኝ እያልሽ አልነበር? አይ ትቼዋለሁ በቃ አልሄድም። ታዲያ አየለ ጤናህስ እንዴት ነው? እየታየህ ነው? አዎ እንደውም የዛው አረች ልጅማ እንዳታያት። እኔም ደህና ነኝ። እንደው አንዳንዴ ራሴን ጭምድድ አድርጎ ይዘኛል እንጂ ጤንነትስ ደህና ነኝ። አረ እንዴት ነው የሚያስጠሉት በፈጣሪ። ምን ውጪ ምቷን ያለው ሚጣ እማዬ እየጠራችሽ ነው። ኧረ አልጠራኋትም። እኔ የምልሽ ግን ሚጣ ትተዋወቃላችሁ አይደል? ከሱ ጋር? አዎ አሁን ተዋወቅን አይደል እንጂ ከዚህ በፊት አትተዋወቁም? አዎ። አየህ አይደል? ወይ በስርዓት እንደ ቤተሰብ አንሰበሰብ። እንዲህ የሆነ እኮ ነው እህት ከወንድሙ ጋር የሚጋባው። እውነት ነው። ምን ወንድሜ ነው እንዴ? አይ አይደለም፣ የአጎትሽ ልጅ ነው። ምን? አዎ አየለ እኮ አጎትሽ ነው። አሁንስ ቆይ ስንት ዘመድ ነው ያለን? እንደ ሚጣ ስነ ስርዓት ትይሽ። አንተ ደግሞ እንደሱ አትይኝ። አንቺ ወዴት ነው የምትሄጂው? ጓደኞቼ ጋር ነው። እኔም ብልሽ ታዲያ ሰርጉ እንዴት ነበር? ቆንጆ ነበር። በቃ ቆንጆ ብቻ? አረ ቆንጆስ ብቻ አልነበረም። ሙሽሮቹ ራሱ ውበታቸው እንዴት እንደሚያስገመግም ብታይ። ምግባቸውስ እንዴት ነው? አረ ምግባቸውማ እንደው በጣም ጣፍቶኝ ባይበሉበይም ጭምር ነው የበሉት። ግን ጥሬ ስጋ ስበላ ትንሽ ዳጣቸው መደለዝ ያንሰዋል። ጥሩ። ሰዎች ሳገኘሽ ታዲያ? ማግኘቱንስ ተወው። ማን ያላየሁት ሰው አለ? እንደው ተዘመናነኑብኝ ነው የምልህ። አንቺስ ብትይ ምን ይወጣልሻል? ገና ሳይሽ ራሱ እኮ ልቤ ይሰርራል። ይሰርራል? ምንኛ ነው የምታወሩት? ምንኛ ቋንቋ ነው የምታወሩት? አረ ይሄ ልጅ እንዴት ነው ላይን የጠፋው? ጭራሽ ትልቅ ሰው እያወጋ በመሀል ጥልቅ ማለት ጀመርክ። እያወራትም እንዴ? ዝም በል በቃ። እንዴት ነው መረን የለቀቀው? እዝራ። አቤት። ሂድ ከጓዳ ብዕርና ማስታወሻዬን አምጣልኝ። እሺ። ታዲያ ስለ ሰርጉ አልጨረስሽልኝም እኮ። ይኸውልህ ከዛ የቱ ጋር ነው ያለው አባዬ? አጣሁት። አልጋው ጋር በግርጌ በኩል አለልህ። የቱ ጋር? በግርጌው በኩል አለልህ። ምንድነው ግርጌ? ከአልጋው በታችኛው በኩል ማለቴ ነው። እሺ ኤዝራ፣ በዛው እስኪ በፌስታል ቋጠሮ የነበረው ዳማ ከሴ ፌስታሉ አልፈታ ብሎኛል። ቋጠሮውን አላሽቅልኝ። እንዴ አሁንስ በዛ። ምንድነው አማርኛ አታወሩም እንዴ? እናው ምንኛ ነው እያወራው ያለሁት? ምን አውቃለሁ፣ እናንተ ንገሩኝ እንጂ አማርኛ ግን አይመስለኝም። አያቸው የዚህ ዘመን ልጆች እንዲህ መዋለ ንዋያችንን አፍሰን አሳደገናቸው። የሀገራቸውን ቋንቋ ካላወቁ ምንድነው ጥቅሙ? ወይኔ መዋለ ንዋይ። በቃ እሺ ያዘዝኩህንም ትቼዋለሁ። ብቻ ከጓዳ ስትመለስ በሩን ዘግጠው። በቃኝ፣ አልኖርም እዚህ ቤት። ተቀመጥ። እሺ እናቴ የለችም እንዴ? ዝራ አሁን ወጣች። በቃ እሺ። እሱ ጓደኛዬን ታውቀዋለህ አይደል? አዎ። በቃ እኔ እዚች የሆነች ቦታ ደርሼ እመጣለሁ። አጫውተው። እሺ በቃ እንደ ቤትህ ይኸው። እሺ። ታዲያ ጎረምሳው። አቤት። አንተ እዝራ ነህ አይደል? አዎ እኮ አስታውሳለሁ እኮ። ይገርምሃል፣ ልክ አንተ ስትወለድ እኔ ጫማ እያስጠረኩ ነበር።
ከዛ ሊስትሮ አያውቅም ብሎ ነው መሰለኝ አንድ ብር ሊያጭበረብረኝ ሞከረ። መቼም በዛ ሰዓት አንድ ብር ቀልድ አይደለም። ታዲያ እኔ ምን አገባኝ? ከዛ ተጣለሁት። እንዲያው ስታየኝ ምን መስላለሁ አልኩት። ይገርምሃል ጥቁሩ የምወደውን ሱፍ ነበር ያደረኩት። እሺ ስለ ሱፉ ቀለም ጭምር ማወቅ አለብኝ? ምን ሆኖ ነው አባትህ ቆየ? እኔ እንጃ ግን አሁን ይመጣል። ውፈይ ወሬው ተቋረጠ። ለነገሩ እኔ ራሱ እንዲሁ ልጆቼን ጠብቁኝ ብያቸው ወጣና ቆያለሁ። ለምን እንደሆነ ይገርምሃል 2 ልጆች አሉ። እጭ ድጋሚ ወሬ ጀመረ። የመጀመሪያው 11 ዓመቱ ነው። ትምህርት ላይም ጎበዝ ነው። ሁለተኛው ደግሞ 7 ዓመቱ ነው። አቦ በዚህ አይነትም አይፋታኝም። የተኛው ልምሰልና ወደው ሳይሆን በግዱ ያቆማል። ቤቢ እየሰማከኝ ነው? ቤቢ ተኝቻለ እንዴ? በቃ አትረብሽኝ ቤቢ። አቤት ተኛ እንዴ? አይ አልተኛውም። ቀስቅሶ ነው እንዴ ተኛህ ወይ የሚለው? ስለ ታናሹ ልጅ የነገርኩህ። አሁን ደግሞ ስለ ወንድሜ ልጅ ልንገርህ። በፈጣሪ ስም አባዬ ና በእናትህ። እሱ ሲወለድ ይገርምሃል። አቤት ማን ነው? በር ተንኳኳ መሰለኝ። እኔ ምንም አልሰማኝም። አይ የሰማው መስሎኝ። ምናልባት የጎረቤት በር ይሆናል። ታዲያ የወንድሜ ልጅ ሲወለድ ወንድሜ ልጅ አይወድም። በቃ ምን አገባኝ ታዲያ? እኔ ሌላ ሲያዩት ልጆች እንዴት እንደተወለዱ ልነግረኝ ነው? ዛሬ ምን እንዳረክ ልነግረኝ ነው? ኦ ዛሬ ቁርሴም ፍርፍር የበሉት ምን አገባኝ? ኦ ዛሬ የበሉት ምሳ አልተስማማኝም ምን አገባኝ? ኦ ጫማ ቁጥር ያለው 2 ነው እኔ ምን አገባኝ? ኦ ቁመትህ ሜትር ከ70 ነው ምን አገባኝ? ለምን 3 ሜትር አትሆንም? ምን አገባኝ? የምን ጩኸት ነው የሚሰማው? ምን ተፈጠረ? ይሄ ሁሉ ነገር ከለፈለፍኩ በኋላ ነው እንዴ የምትመጣው? አሬ የት ነው የገባው? ምን እየፈለክ ነው? ስልኬን የት አድርጌው እንደሆነ እኔ እንጃ። ጓዳ ፈለግከው? ታዲያ ሁሉም ቦታ ፈልጌዋለሁ። እስኪ ተቀምጠሽበት ከሆነ አንዴ ሊየው። ኧረ እኔ አልተቀመጥኩበትም። እርግጠኛ ነሽ? አወርነሽ እያልከኝ ነው? አይቼ ነው የተቀመጥኩት። የለም እሺ አንዴ ብቻ ሊየው። እኔ አልነሳም። አንዴ ወጵልላለሁ ታያለህ። እሺ ይኸው እግሬን ስለሚያመኝ ብዙ መቆም አልችልም። ቶሎ ይኸው ያው አለ። ውፋይ ምንም ማለት ነው። ቆይ ምንድን ነው? ሪሞትም አለ። ምን? ሪሞቱም ላይ ተቀምጠሻል። ኤጭ ቶሎ በላውጠው። እሺ ቆይ ስትቀመጭበት እንዴት ነው ማያስታውቅሽ? ምን አቅልሃለሁ? ሂድልኝ በቃ ከፊቴ። ግን ምን ቀረ? ሌሎች እቃዎች ላይም ተቀምጠሻል። ወይ ጉዴ! እሺ በቃ ራሴ ያውጠዋለሁ። እንዲህ በቀላሉ የሚወጣ አይመስለኝም። ማለት ስትነሺ ታይዋለሽ። ምንድን ነው ይሄን ያህል? አበስኩ ገበርኩ። ይሄ ሁሉ ነው የተቀመጥኩበት እቃ ነው? ተናገር እንጂ መሰለኝ። እንግዲህ እንዴት አልታወቀኝም? እሱን ራስሽን ብትጠይቂ አይሻልም? አባዬ የጠፋብህ ጫማ አገኘሁት። ኧረ እባክህ የት አገኘኸው? እማዬ ተቀምጣበት። አባዬ ነገር እኮ ከጓደኞቼ ጋር ፕሮግራም አለን እናማ ትንሽ ብር ስጠኝ። ስንት ነው የፈለግሽው? 2000 ይበቃል። አይ አንቺ እንኪ 2500 አምስቷ ከኔ ነች። እንደዛ ከሆነማ 3000 አድርገው በቃ። ወይ ጉድ! እንኪ እሺ አባዬ ለኔም እስኪ ብር ስጠኝ። የምን ብር? እሷን እኮ የምን ብር አላልካትም እና ጫማ ልገዛ ነው። እሺ ስጠኝ። የምን ጫማ ነው ያለህስ? 3 ዓመት ሆነው እኮ። ታዲያ ጠቦሃል? አልጠበበኝም። በቃ ታዲያ ምን ፈለግ? አርጅቷል ባይጠበኝም። በቃ የኔን ጥቁሩን ጫማ ሰጥሃለሁ። አረ በስመ አብ። እሺ 50 ብር ስጠኝ። ለምን? ለሷ 3000 ብር እየሰጣት አይደል እንዴ? እኔ እኮ አስፈላጊ ሆኖብኝ ነው። እሺ ቶ እማዬ ቅድም ሽንኩርት ያስፈልጋል እያለች ነበር። ልግዛ ስጠኝ። ሌላ ጊዜ ይገዛል። ተው። አይ አባዬ እውነቱን ነው፣ ሽንኩርት ያስፈልጋል። አረ እባክሽ የውን ካሽ ቶሎ ግዛ። ኒታ አባዬ አለ እንዴ? የለም። ምን ነው? ቶሎ በል። እሺ ለኔ 25 ብር ነው የምትልክልኝ። 25 ብር አረ ያስታውቅብናል። እንደው ሰለ ለኔ ራሱ 5 ብር ነው የምልከው። እባክህ ችግር የለውም። ችግር የለውም። አንቺማ ስልኩን ብትወስጂበትም ችግር የለውም። እሺ ግን ለኔ ነው ብዙ የምትልከው። ምን? ለምን ሲባል? ታላቅ ስለሆንኩ ነዋ። አንቺ ሙላልኝ ብትይው ራሱ ይሞላልሽ አይደል እንዴ? ሁሌ መጠየቅ አስጠላኝ እባክህ። አረቺ ምን አይነቷ ነች? በእናታችሁ አልሰማሽም? ምን እኔም ብዙ ወስደው እኔ ነኝ አልኩ። አንቺ አላበዛሽም እንዴ? ይኸው ተናግሬያለሁ። ሲጀመር በቀሉ አባዬ መጣ። ላከው? አዎ ግን ሜሴጅ አላጠፋውም። ለምን? አልገባም። እናታችሁ የለችም እንዴ? መሰለኝ። ስልኳን ይዛለች አይደል? እንጃ። እስቲ ልደውልላት። ቀሪ ሂሳቡ አነስተኛ ነው። ቅድም አይደል እንደ 100 ብር የሞላው? 100 ብር ነው የወሰድከው? እዝራ እስኪ መነጽሬን አምጣልኝ። የምን ሜሴጅ ነው የገባው? ወይኔ ጉዴ! እዝራ መነጽር እኮ የለም ጠፍቷል። አረ ጓዳ አልጋው ላይ በራስጌ በኩል አለልክ። ስማኝ እዝራ፣ ወይ 95 ብሩን ትልክልኛለህ ወይ እነግረዋለሁ። እስኪ አንቺ ደግሞ ሊነግረው እዝራ አምጣው እንጂ አንተን እኮ ነው የሚጠብቀው። እውነት ነው 100 ብር የሚያክል ነገር ጠፍቶ እሱ ዝም ማለቱ ያናድዳል አይደል? አረ እቺ ልጅ እንትን እኮ ነው አባዬ። መነጽሩ ቢቀርብህ አንተ እኔ ላንብብልህ። አይሆንም ጭራሽ ማንበብ እንደማይችል ሽማግሌ ያየ። አረ እንደዛ አይደለም። ያን ያህልማ አላናቸውም። እንደውም ያለ መነጽር አንብቤ ያሳያችኋለሁ። አዎ አባዬ አንብበው። ውድ ደንበኛችን የ100 ብር ካርድ ብር ነው የሚለው አባዬ። ምንድን ነው ብርህን ለሰው ልካል ሊሉኝ ነው? አዎ ማን ይሆን የወሰደው? ማን ነው ስልኬን የነካው? እንደው እገለዋለሁ። ጨርሰህ ካንብበው፣ ስልክ ቁጥሩም አለ። የ100 ብር ካርድ ለ0935 እንዴ የእዝራ ስልክ 35 ቤት አይደል እንዴ? ያንቺም 35 ቤት ነው።
ቀጥል አባዬ። ለ0935 76 43 7643 ወሬን ስልክ ነው እንዴ? መጨረሻው ደግሞ 68 ይሄ ስልክ አንቺ አይደለም እንዴ ሚጣ? አዎ አንቺ ነሽ ብሩ ነው ሰጂው። አንቺ ኮንጂስ ችግር የለውም ውሰጂው ልጄ። ናዝራ ካርድ ግዛልኝ። ይኸውላችሁ ምንም መስጠት አልፈልግም። እናታችሁ ስትታመም እንዴት እንደምትነጫነጭ ታውቃላችሁ? አዎ በቃ ምትላችሁን አቅርቡ፣ ምትላችሁን አንሱ። ምንድነው የምትሾካሾኩት? ምንም አይደለም እንዴ። እንዴት ነሽ አሁን? አሁንም አሞኛል። እያየኸኝ አይደል እንዴ? አዎ አሞሻል። ውየኔ ነገር ምንድነው የምትርበተበተው? እዝራ ሂድ ውሃ አምጣልኝ። እሺ ቶሎ በል እንጂ ትነ ቢሎኝ ቢሆን ሞቻለሁ። ቶሎ በል እዝራ ቶሎ በል። አቃጣዮች ይኸው ብርጭቆ ታጥቧል። አዎ ከመቼው በዚህ ፍጥነት አጠምከው? ወይኔ ፈጣሪ ሆይ አንተ ናኬትም እየጨለፍክ እያመጣህ የምታሳምመኝ። ሂድ በቃ እዝራ ጠቦና አምጣላት ቶሎ በል። መቻልኩኝ እኔ ወጣኝ። ቆይ እናንተ ሀሳባችሁ እኔን አቃጥላችሁ ልደፉኝ ነው እንዴ? አረ ውዴ እንደዛ አትበይ። እድሉን ብታገኙማ ታደርጉታላችሁ። ዞር አድርግልኝ ደግሞ። እኔ የምልሽ ሐኪም ቤት እንሂድ እንዴ? ምን ነው ልትገሉኝ አይደል እንዴ ፍላጎታችሁ? ኧረ አይባልም። እንደው ለወጉ እንኳን ብርቱካን መሪንዳ ምናምን አትገዙ? አንቺው እኮ ነሽ አልፈልግም ያልሽኝ። ብልስ የታመመ ሰው አልበላም አልጠጣም ማለት ወጉ ነው። እሺ አሁን እናመጣልሻለን እዝራና። ተው ነግሬያችሁ ነው እንዴ የምትጠግኑኝ? ሲጀመር ለዚህ ቤት አንድ ያለሁት እኔ መሆኔን አውቃለሁ። እንኳን ልትጠግኑኝ አንድ ቀን እኔ እዚህ ቤት ዋልኖር በረሃብ ነው የምታልቁት። እሺ ምን እናድርግልሽ? ምን እንግዛ? ምን ታደርጉልኛላችሁ መሰላችሁ? ውጡልኝ ውዴ። ህመም ላይ ሆነሽ ጭራሽ ብቻሽን። ውጡልኝ እናንተ ናችሁ ህመሞቼ። ኧረ ተይ በቀሉ። ውጡልኝ። አሬው የሰው ያለ ሊበሉኝ ነው። ውጡ ጭራቆች። አንተ እዝራ ይህን ጫማ ጠቦ ካልኩ ሳምንት ሊሆኑ ነው አይደል? ቆይ ለአንተ ዱላን ነው የሚሻልክ። ጓዳ ተመልሼ ስገባ እንዳላየው። በስመ አብ ውይ ምን ነው ምን እንደብላ ይቀር አንተ ገልት ወይ ኖት መች ነው ወርዶ ያልኩ። አረ ድብን ብሎ ነው ያዘው። ወይኔ ብረት ድስቴ። ምግብ ውስጥ ይቅራውን ብረት ድስቱን ሄደህ ታስለቅቃለህ ወይስ አይምሮ ላስለቅቅልክ? ኧረ አስለቅቃለሁ። ያሳርርህ የሚያሳርር ነገር እንዴ ያባዬ ስልክ ነው። የእሱ ስልክ እኮ እዚህ ጋር ለሚሰክ ይቀጠላል። ምን ሆነሻል? እኔ ቀለዋ ታዲያ ምን ያስጮሃል? አሃ ልትቆጣኝ ነው እንዲያሳበ ለምን መቆጣት ብቻ ና ምታኛ። ይኸውን ካንደው ምንድን ነው? አረ ልጄ ሊደበድበኝ ነው ድረስልኝ። እንዴ እኔ ታዲያ የሚከብደኝ ነው የሚመስልሽ? አዋ እኔ እዚህ ቤት ባልኖር አንድ ቀንም መቆየት አትችል። ለምንድን ነው እንዳትነካብኝ ብዬ የነካኸውን ያልኩ። ምን ይሁን ታዲያ በቃ ተጠቀምኩበት። መቼውን ከአንተ ተገላግዬ የምኖረው? አረ ለምን አሁን አትለያይኝም? ይኸውልሽ እኔ ልጄ ሚጣን ብቻ ነው የምፈልገው። ከእሷ ጋር መኖር እንችላለን። አረ እኔም እዝራዬን ብቻ ነው የምፈልገው። እሺ በቃ ታይኛለሽ አሁን። እሺ እዝራዬን አለኝ እዚህ ጋር። ተነሳ አንተ ደግሞ ካጠገቤ። ስርዓትሽን ያዥ አንቺ ሴትዮ። ተነሳ አንተ ደግሞ ወሮ በላ። በቃ ከዚህ በኋላ እነሱ ሁለቱን እንዳታናግራቸው። የምርሽን ነው? አዎ። እሺ ውይ ተገላገልኩ። እንዳትደርሱብን። ስነ ስርዓት አታባትህ እኮ ነኝ። መብቱ ነው አትናገረው። አረ እንደዛ ነው እንዴ? ሚጣ ከዚህ በኋላ ይህንን ወሮ በላናችን ዘላ ያልጠገበች አሮጊት እንዳታናግራቸው። አይ ማን እንደሚጎዳ እናያለን። እንዴ እናንተ ናችኋ። እዝራ ይሄ ይታያል። ስልክን በምን ቻርጀር እንደምታደርግ እናያለን። ጥቁሩ ቻርጀር አለሃ። ጥቁሩ ቻርጀር ማን እንደሆነ ረሳው መሰለኝ። ወይኔማ የስልኬን በምን ቻርጀር አድርግ ነው? ችግር የለውም እገዛልሃለሁ። እሺ ሚጣ ቻርጀር ከለከልሽኝ አይደለ? ከዚህ በኋላ ቲሸርቶቼን እንዳለብሽ። ኧረ አንተም ሻምፖይን፣ የፀጉር ቅባቴን፣ ኮንዲሽነሬን፣ ሽቶይን አንድ ነገር እንዳትነካ። አረቢያቸው ከፈለግሽ። እንዴት ነው ራበኝ። ሚጣ እስኪ የሚበላ ነገር አቅርቢ። አረ ምንም የሚበላ የለም። እዝራ ምግብ እንስራ አይደል? አዎ ምን እንስራ? እንጃ። ምስር ይሻላል? ድንች ይሻላል? ስጋ? ለምን ሁሉንም እንስራና እየመረጥን እንበላለን። እሺ የሚያስፈልገውን ነገር ሁሉ ይዘህና። ወይኔ ምን ነው? አረ ምንም ብር የለኝም። ማን ብር እንደሚሰጥሽ ረሳችሁ መሰለኝ። ሚጣ እንኪ፣ እነሱ ያሉትን ነገሮች በሙሉ እንሰራለን። እንኪ እንጂ ምንድን ነው? ልጅህን አታውቃትም መሰለኝ። እንቁላል መቀቀል ራሱ እኮ አትችልም። የእውነታቸውን ነው? አዎ። አይ አረ እኔ ራሱ እየራበኝ ነው። እኔም። ታዲያ አማራጩ ምንድን ነው? ቂማችንን እርግፍ አድርገን ብንተው ይሻለናል። እውነትሽን ነው። ትርፉ ረሃብ ነው። አዎ አርፈን አንድ ላይ ሆነን ብንበላ ነው የሚሻለን እኮ። እንደ ውዴ ይቅርታ አድርግልኝ። አረ አንተ ራሱ ይቅርታ አድርግልኝ። ይቅርታሽ። እሺ። ወይ ጉድ! እንደ ልጅ እንኮራረፍ። Subscribe, like, share.